ሰላም ቅዱሳን እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተባረከ ይሁን። የእግዚአብሔርን ቃል ከአንድ ቦታ አንብቤ ስለ አገልግሎት ማንሳት የምፈልገው ሀሳብ አለ። በርካታ ሶሻል ሚዲያ ላይ የማየው አገልግሎቶች አሉ። አገልግሎት ምንድን ነው የሚለውን አራት ነገሮችን ማንሳት እፈልጋለሁ። ስለ አገልግሎት ሁለት ነገሮችን ካወራን በኋላ አገልግሎቶቹን በአራት መልኩ እናያቸዋለን። የመጀመሪያው አገልግሎት ምንድን ነው ካልን እግዚአብሔርን ማምለክና ማገልገል የሚባሉ አይነጣጠሉም። ሁለቱም አንድ ናቸው። እግዚአብሔርን ማምለክም እግዚአብሔርን ማገልገልም ሁለቱም አንድ ፖይንት ናቸው። እግዚአብሔር ጉድለት ኖሮት ሳይሆን እግዚአብሔርን የምናገለግለው ማገልገል ማለት ለኛ እኛ እግዚአብሔርን ለሰራልን ነገር ውለታ የምንመልስበት የአምልኮ ፓርት ነው። ክንፎች ደግሞ ሁለት ናቸው። የአገልግሎት ክንፎች ሁለት ናቸው። የመጀመሪያው አገልግሎት ክንፍ እግዚአብሔርን መውደድ በተግባር የምናሳይበት ነው። ሁለተኛው ደግሞ ወንድማችንን የምንወድበት እውነተኛን ተግባር የምናሳይበት ነው። አገልግሎት በሁለት ይከፈላል ብያችኋለሁ። የመጀመሪያው እግዚአብሔርን መውደዳችንን የምናሳይበት ነው። ሌላኛው ደግሞ ወንድማችንን የምንወድበትን መንገድ ማሳያ ነው። ሮሜ ምዕራፍ 12 ከቁጥር 1 እግዚአብሔርን መውደድ ምን እንደሆነ ከቁጥር 1 እስከ 2 ይናገራል። ይሄ የመጀመሪያው ክንፍ ነው። የመጀመሪያው ክንፍ እግዚአብሔርን መውደድ ሲሆን ሉቃስ ወንጌል 10 ከቁጥር 27 ላይ፣ ማርቆስ 12 20 30 ላይ እግዚአብሔርን መውደድ የሚለውን ይናገራል። ወንድምን መውደድ ደግሞ ሁለተኛው ክንፍ ነው። አንድ ንስር አንድ ክንፍ ካለው መብረር አይችልም። አንድ ክንፍ ያለው ወፍ አይበርም። አንዱ ክንፍ ጤናማ የሆነ ሌላኛው ክንፍ በሽተኛ የሆነ ወፍ ወይም ንስር መብረር አይችልም። ለምን ካላችሁ አንደኛው ጤነኛ አይደለም። ስለዚህ አገልግሎትን ጤናማ የሚያደርገው እነኚህ ሁለት ነገሮች ናቸው። እግዚአብሔርን መውደድ፣ ባልንጀራን መውደድ። እግዚአብሔርን ወዳለው እያለን ባልንጀራን የምንጠላ ከሆነ ግን አገልግሎታችን በራሱ ጥያቄ ምልክት ውስጥ ነው። ማርቆስ ወንጌል 12 ከቁጥር 31 ላይ ይናገራል። የክርስቶስ አገልግሎትን ትምህርትም በእግዚአብሔርና በሰው መካከል የኖረ እንዴት መኖር እንዳለብን ጤናማ ሕይወትን ጤናማ ግንኙነትን የሚያስተምር ሆኖ ነው ያለፈው። ክርስቶስ ራሱ በምድር ላይ አገልግሎቱን ሰው ከእግዚአብሔርና ከወዳጁ ጋር እንዴት መኖር እንዳለበት በሚገባ አሳይቶናል ማለት ነው። ስለዚህ ሙሴን ፈርዖንን ልኮ ሙሴ ወደ ፈርዖን ጋር ሄዶ ያመልኩኝ ዘንድ ሕዝቤን ልቀቅ ብሎ ሲል፣ በሌላኛው በኩል ያገለግሉኝ ዘንድ ሕዝቤን ልቀቅ ነው የሚለው። ስለዚህ እግዚአብሔር አገልግሎታችንን የሚቀበለው በአራት መንገድ ነው። አንደኛ አገልግሎታችን ንጹሕ አምልኮ መሆን አለበት። ዘጸአት 4 ቁጥር 23 ንጹሕ አምልኮ መሆን አለበት። ዘጸአት 9:1 ዘጸአት 10:12 አምልኮን አገልግሎት በእግዚአብሔር ፊት የምናሳየው አምልኮ ነው። ሁለተኛ ለእግዚአብሔር ያለንን ፍቅር የምንገልጽበት ነው። ሶስተኛው አገልግሎት ራሳችንን ለእግዚአብሔር የምንሰጥበት የመሰጠት ምክንያት ነው። አራቱ ፖይንት ለእግዚአብሔር እንደተመረጥን እግዚአብሔር እድል ፋንታ እንደሰጠን ወይም እንደታደልን የምናሳይበት ነው። ስለዚህ አሁን ከእግዚአብሔር ቃል ከአንድ ስፍራ አነባለሁ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 30 እንደዚህ ይላል፣ ብላቴኖቹም ይደክማሉ ይታክቱማል፣ ጎባዝስቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስርም በክንፍ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። አየህ፣ እግዚአብሔርን በመተማመን የሚጠባበቁ አሁን ንስር
ሁለት ክንፍ ነው ያለው። አንደኛው ጤነኛ ሆኖ ሌላኛው ህመምተኛ ከሆነ መብረር አይችልም። ስለዚህ አገልግሎታችን እግዚአብሔርን መውደድ ላይ ተመስርቷል ካልን እግዚአብሔርን መውደድ ላይ የተመሰረተው አገልግሎታችን ወንድማችንን መውደድ ካልቻለ አገልግሎታችን ጤናማ አይሆን። አምልኮ ለእግዚአብሔር እሰጣለሁ ካልን ለእግዚአብሔር የምንሰጠው አምልኮ ባዕድነት ከተቀላቀለበት ለእግዚአብሔር መቅረብ አይችልም። እኔ በተደጋጋሚ በተለያየ ጊዜ አገልግያለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ውስጥ በበርካታ ዘርፎች፣ በበርካታ ፖዚሽኖች፣ በበርካታ ምድቦች በሊደርሺፕ ፖዚሽን አገልግያለሁ እና ስቲል ሰርቪንግ ማለት ስቲል አሁን አገልግሎት እየሰጠው። ስለዚህ ማለት አሁን ለእናንተ ማካፈል የምፈልገው ልምድ አንድ እግዚአብሔርን ማገልገል ማለት እነኚህን ሁለቱን ነገር አዛምዶ ይዞ መሄድ፣ ባልንጀራን እንደ ራስ መውደድ፣ እግዚአብሔርን ከፍጹም ልብ ከፍጹም ነፍስ መውደድ። መጽሐፍ ቅዱስ ሲናገር እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ነገር ሁሉ በጎ የሚሆንባቸው ምክንያቶች የመጀመሪያው እግዚአብሔርን መውደዳችን፣ እንደ ሐሳቡ ማለት ደግሞ የእግዚአብሔር ሐሳብ ባልንጀራን መውደድ። ስለዚህ እግዚአብሔርን እየወደድን የእግዚአብሔርን ሰዎች ደግሞ ህብረት እየጠበቅን ለሚደርስብን ማንኛውም አይነት ጥቃቶችና በደሎች እግዚአብሔር ካሳ አለው። ስለዚህ እዚህ ጋር መናገር ብፈልገው አገልግሎታችሁን ከሰዎች ዘንድ ብቻ ታዋቂነትን ለማስፈን ተወዳጅነትን ለማስፈን የምታስቡ ሰዎች አገልግሎታችሁ እግዚአብሔርን በመውደድ ላይ የተመሰረተ ይሁን። አገልግሎታችሁ ባልንጀራን በመውደድ ላይ የተመሰረተ ይሁን። ስለዚህ እግዚአብሔርን መውደዳችን ደግሞ ባልንጀራን በመውደድ አሳይተን አገልግሎታችንን እንቀጥል። ይህ ካልሆነ ግን አገልግሎታችን ጥያቄ ምልክት ውስጥ ነው። ስለዚህ እግዚአብሔር አምላክ ይባርካችሁ። አገልግሎታችሁ ጤናማ እንዲሆን። አገልግሎት ምንድን ነው ካልን አገልግሎት እግዚአብሔርን የምናከብርበት የምናመልክበት ፓርት ነው። እግዚአብሔርን የሚያገለግሉ እልፍ አላፍ መላእክቶች አሉ። እኛ ህዝቡን ለማገልገል ስንመረጥ እግዚአብሔር ሲመርጠን አገልግሎት በእነኚህ በሁለቱ የታጀበ ነው። እግዚአብሔርን መውደድ ላይ ባልንጀራን መውደድ ላይ የተመሰረተ ነው። እግዚአብሔርን መውደድ ከቻልን ባልንጀራን መውደድ ከቻልን አገልግሎታችን በእግዚአብሔር ዘንድ ተቀባይነት ይኖረዋል ማለት ነው። ስለዚህ እግዚአብሔርን ወደን ባልንጀራን ደግሞ የማንወድ ከሆነ አገልግሎታችን ውሸት ነው ማለት ነው። እርምጃ የለውም ማለት ነው። ስለዚህ እግዚአብሔር በሕይወታችን እንዲከብር መሰረታችን እግዚአብሔርን መውደድ ሆኖ ባልንጀራን መውደድ። ምክንያቱም ሚዛን በሁለቱም ጋር ነው የሚጫወተው። አንድ ቦታ ከሆነ ዘጭ ብሎ ይቀመጣል። ስለዚህ እግዚአብሔርን ብቻ የምንወድ ከሆነ አገልግሎታችን የትም አይሄድም። ባልንጀራን ብቻ በመውደድ ላይ የተመሰረተም ከሆነ ደግሞ ዋጋ የለውም። ስለዚህ አገልግሎታችን ሚዛኑ ኖርማል እንዲሆን፣ ፍሌክሲብል እንዲሆን፣ ወደፊት እንዲቀጥል እግዚአብሔርን በመውደድና ባልንጀራን በመውደድ ላይ የተመሰረተ ሆኖ መቀጠል አለበት። ስለዚህ ይሄ ወንድማዊ ምክራችሁ ነው። እግዚአብሔር ይባርካችሁ። እንድታነቡ የምፈልገው ሮሜ ምዕራፍ 12 ከቁጥር 1 እስከ 2 አንብቡ። ሌላኛው ደግሞ ማርቆስ 12 ከቁጥር 31፣ ማቴዎስ 5:23፣ ዘሌዋውያን 19:18 እነኚህን አንብቡ። ማርቆስ 12:20 ከቁጥር 30፣ ሉቃስ 10:27 እነኚህን በሚገባ አንብቡልኝ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ሼር፣ ዲዩት፣ ኮፒ ሊንክ እያደረጋችሁ ለሰዎች አድርሱ። ፎሎ ያላደረጋችሁም ደግሞ ፎሎ አድርጉኝ። እግዚአብሔር አምላክ ይባርካችሁ። ወንጌል ማገለግልበት ገጽ ነው። ተባረኩልኝ።